ሰላም ጤና ይስጥልን እንዴት ናችሁ በሴሽን 18 እንግዲህ ሎያሲስ ነው የሚባለው አይ ዋርም የአይን ትላትል ዛሬ ስለ አይን ትላትል ነው እንግዲህ የምንማረው ማለት ነው እንግዲህ ፓራሳይቶሎጂ እንደቀጠለ ነው እንግዲህ እዚህ ጋር በምስሉ ላይ እንደምትመለከቱት አይን ላይ ያለ ሶፍት ቲሹዎች ላይ የሚገኝ የትላትል አይነቶችን እናያለን ማለት ነው ስለዚህ ሎያሲስ የምንለው caused by filarial worm living in subcutaneous tissue ላይ የሚገባ የትላትል አይነቶች ነው እንግዲህ ከዚህ ሎያሲስ filariasis ላይ የሚመደብ እንዲሁም ደግሞ blood and tissue nematode በመባል የሚታወቅ የትላትል አይነት ነው causative agentውን ስንመለከት ሎአሎዋ ወይንም አይ ዋርም በመባል ይታወቃል ማለት ነው እንደዚህ የተባለ ይጠራል ማለት ነው distributed in rainforest area of western Africa and equatorial Sudan አካባቢ ላይ ይሄ መካከለኛው የአፍሪካና ምዕራባዊ የአፍሪካ ክፍል አካባቢ ላይ this common ሆኖ የሚገኝ የፓራሳይት አይነት ነው ይሄ ሎአሎዋ የምንለው ማለት ነው ሎአሎዋ የሚባለው የአይን ትላትል ማለት ነው ሎአሎዋ ወይም አይ ዋርም ሀቢቱን ስንመለከት አደልቱ እና ማይክሮፊላሪያል ወይንም ላርቫል ፎርሙ የት ነው የሚገኘው ብለን ስናይ አደልቱ living in connective tissue under the skin ነው connective tissues ላይ እንደነ soft tissues ላይ mesentery ላይ peritoneal peritoneum ላይ አያችሁት perital peritoneum ላይ subconjunctival tissue of the eye or skin teeny ወይንም ለስላሳ tissue አካባቢ ላይ የሚገኝ ነው ማለት ነው adult loal worm ማለት ነው microfilaria in peripheral blood of man during daytime ወይንም diurnal ስለሆነ በቀን ነው እንግዲህ ደም peripheral blood ላይ የሚገኘው ስለዚህ loal ለመመርመር ቀን ላይ ነው ደም መቀዳት የሚገባው ማለት ነውና ማታ ብትቀድኑ ላታገኙት ትችላላችሁ ማለት ነው ምክንያቱም ትላትሉን ይሄ ፊላሪያልን ምን ብለን ከፍለናል ማለት blood and tissue diurnal እና nocturnal ብለን ማታ ላይ የሚገኙ እንደነ onchocerca volvulus እና እንደገና ደግሞ ሎያሲስ ደግሞ it is diurnal ብለን nochiloria bancrofting ከፋፍለን ነበር ከዚህ ባለፉ ክፍላት ላይ ማለት ነው እሺ ስለዚህ ማይክሮፊላሪያውን ቀን ላይ ከደም ላይ ወስደን መመርመር እንችላለን ማለት ነው infective larval in the gut infective larvae gut ላይ ሊገኝ ይችላል mouth parts muscles of the ኪሮሶፕ ኢንፌክቲቭ ፎርም ወይንም ወደ ሰው የሚተላለፈው ፎርምን በዚህ ኪሮሶፕ በመትባለዋ የትንኝ አይነት ገቷ ላይ አንጀቷ ላይ ፕሮቦስኪ ወይን ማውዞ አካባቢ ላይ እና መስሏ አካባቢ ላይ ይገኛል እቺ እንትን ትንኝ እቺን ተመስላለች ማለት ነው ወይንም ዲርፍ ላይ ማንጎፍ ላይ በመትባል ኢንሴክት ላይ ነው እንግዲህ ይሄ ኢንፌክቲቭ ፎርሙን ልናገኝ የምንችለው ማለት ነው ስለዚህ ኢንፌክቲቭ ፎርሙ በገት በማውዝና በመስልስ ኦፍ ኪሮሶፕ ላይ ወይንም ዲርፍ ላይ ማንጎፍ ላይ በመትባለዋ ኢንሴክት ላይ እናገኛለን ማለት ነው ሎአሎዋ ሞርፎሎጂውን ስንመለከት አደልቱ ሲሊንደሪካል ኤንድ ትራንስፓረንት ነው ማይክሮፊላሪያውን ስንመለከት ደግሞ has several curved and conics አለው curved ወይንም zigzag አይነት ስትራክቸር አለው sheathed ነው which stain based that hematoxylin stain ላይ በሄማቶክሲሊን ስቴን ስንመለከተው ሺዙ በትክክል ይሳያል በጂምሳ ስቴን መስራት ይቻላል ማለት ነው body nuclei are not distinct and more dense ነው body nucleiዎቹን የዚህ ማይክሮፊላሪያውን ስታዩት ተነጣጥሎ አይታየም dense ነው ጥቅጥቅ ያለ ነው ወይንም ደግሞ it is not distinct ብለን እናስቀምጣለን ማለት ነው nuclei extend to the end of the tail which is rounded nucleiዎቹ ነኚህ nucleiዎቹ እስከ ጭራው ጫፍ ድረስ ኤክስቴንድድ ሆነው ይታያሉ ማለት ነው በዚህ አይነት መንገድ ሞርፎሎጂውን መለየት እንችላለን የሎአሎዋን
ማለት ነው ሌላኛው ምንመለከተው ምንድነው ሞርፎሎጂውን ነው ሞርፎሎጂውን ስናይ outline sheathed visible in gymsasthenem hematoxylin stain መጠቀም እንችላለን headed ፓርቱ ይሄንን ይመስላል tail ፓርቱ እንደገና ደግሞ እንዳያችሁት በጣም ብዙ ጊዜ it is bended structure አለው ማለት ነው በየመሃል ስለዚህ folder tail አለው anal polar አለው inner body አለው እንደዚህ አይነት structure ያለው ነው ማለት ነው ሎሃ በperipheral morphology ስንመለከተው ማለት ነው ሌላኛው ትራንስሚሽኑን ስናይ horsefly ወይንም ታባንዴ in genus of ምንድነው ማለት ነው ኪሮሶፕ አያችሁት ኪሮሶፕ genus ውስጥ horsefly በመባል ይታወቃል also called deer fly በመባል ትታወቃለች mango fly በመባል የምትታወቅ የኢንሴክት አይነት ናት እዚህ በምስሉ ላይ እንደምትመለከቱት ማለት ነው እቺ ናት እንግዲህ ሎዋን የምታመጣው ማለት ነው day feeding and forest dwelling ነው diurnal ስላልኳችሁ day ነው ቀን ነው እንግዲህ እቺ ትንኝ ለተመገብ ቀዠቀዠው ማለት ነው ስለዚህ ይሄንን ነገር ነው እንግዲህ ትራንስሚሽን ለመክታት ይሄን ትምርት የምንማረው ማለት ነው ላይፍ ሳይክሉን ስንመለከት እዚህ ጋር ሰው አለ እዚች ጋር ደግሞ እንደምትመለከቷት በስዕሏ ላይ ምን ይታያችኋል ኢንሴክት አለች እቺ ኢንሴክት ኪሮሶፕ ጂነስ ማንጎ ፍላይ ዲር ፍላይ በመባል የምትታወቅናት ዲዩሪንግ ሚል በመተመገብበት ጊዜ ላርቫ ስሪውን ወደ ሷ ታስገባለች ላርቫ ስሪውን ለሰው ተሰጣለች ላርቫ ስሪውን ኢንፌክት ታረጋለች ስለዚህ ያ ላርቫል ስሪ ማይክሮፊላሪያ ምን ይባላል ኢንፌክቲቭ ፎርም ይባላል ከዛ እሱ አደልት ይሆንና አደልት ከሆነ በኋላ አደልቱ ማይክሮፊላሪያ ላርቫል 1 በደም ውስጥ ይሰራጫል ከተሰራጨ በኋላ ደም ወስደን ዲቴክት ስናረግ ማይክሮፊላሪ ወይንም ላርቫል ስቴጅ 1ን ዲቴክት እናረጋለን አለበለዛ ደግሞ ሌላ ትንኝ ማይክሮፊላሪያ ላርቫ 1ን ተወስዳለች ከዛን 1 የገባው ከፕሮቦስኪ ከሄዷ ወደ ገቷ ጋር ወደ ላርቫል 2 ላርቫል 3 ከሆነ በኋላ ወደ ሄዷ ይሄድና በፕሮቦስኪው አማካኝነት እንደገና ሌላ ሰው ሄዳ ኢንፌክት ታረጋለች ማለት ነው እንደዚህ ነው እንግዲህ ላይፍ ሳይክሉ የሚቀጥለው ማለት ነው እሺ ላይፍ ሳይክሉን እንግዲህ adult worm continuously migrate through the tissue at rate about 1 cm per minute ማለት ነው እንግዲህ soft tissueዎች ላይ ከገባ በኋላ 1 cm per minute ሙቭ ያደርጋል ማለት ነው በሰውነታችን ላይ ትሉ እንግዲህ ትሉን እንደዚህ አይተን በተለያየ ሲስተም ትሉንም ማውጣት ይቻላል ማለት ነው found in a bag እንግዲህ የት በጀርባ አካባቢ chest አካባቢ አክሲያል አካባቢ ብብት አካባቢ ግሮይን ይሄ መራቢያ አካል አካባቢ እንደነ ፒነስ ስካልፕ እንደዚህ አይነት ቦታ ላይና በአይን ላይ ለዛ ነው አይ ዋርም የተባለበት ምክንያት ለዋለዋ ማለት ነው ስለዚህ ሶፍት ቲሹዎች አካባቢ ላይ ሙቭ ያደረገ ላይፍ ሳይክሉን ይቀጥላል ማለት ነው ክሊኒካል ማንifestationን ስንመለከት ለዋለዋ is often asymptomatic ነው ምንም አይነት ሲምፕተም አያሳይም ምልክት አያሳይም ማለት ነው ካላባር ስዌሊንግ ወይ ኤፒሶዲክ አንጂኦኤዴማ ልክ አሁን እጃችን ሶፍት ቲሹዎቻችን ላይ ከገባ ካላባር ወይንም ስዌሊንግ አንጂኦኤዴማ ሊያሳይ ይችላል ማለት ነው እዚህ ጋር እንደምትመለከቱት ታያችኋል አይደል በምስሉ ላይ እንደዚህ አብጦ ላይ ይችላል ወይንም በተለምዶ አንዳንድ ሰዎች አይናቸው አካባቢ ላይ ያብጣል እንደዚህ ኢቲቼ ሬዲ መሆን ነን ፒቲንግ ስዌለን ኤሪያ ኢን ዘ ስኪን አካባቢ ላይ አያችሁት እንደዚህ ማበጥ ከ2 እስከ 10 ሴንቲሜትር ኢን ዲያሜትር የሆነ አብጣት ኦፍን ፔንፉል ነው ለሹ ግን አልፎ it is what painful ነው maybe it is painless ሊሆን ይችላል ህመም ላይ ሰማችሁ ይችላል አልፎ ደግሞ painfulም ሊሆን ይችላል ህመም ሊሰማም ይችላል ማለት ክሊኒካል ማንifestationን ስንመለከት in any portions of the skin wearers ankle or most frequently እንደዚህ አይነት ፖርሽኖች ላይ ሊፈጠር ይችላል ወይንም ሊመጣ ይችላል ይሄ ትል ማለት ነው በዋነኝነት ግን አይን ላይ ስትመለከቱት ልክ እዚህ በምስሉ ላይ እንደምትመለከቱት አይ ዋርም በመባል ይታወቃል ኮንጀክቲቫል ይሄ ነጩ ፓርት ኦፍ አይ ላይ ትሉን በእንደዚህ አይነት መንገድ ልታዩት ትችላላችሁ ማለት ነው adult worm also migrate is sub
ኮንጀክቲቫል ቲሹ ማለት እሱ ነው አያችሁ ኮንጀክቲቫል ቲሹ ምንለው ይሄ የአይኑ ነጩ ፓርት ማለት ነው they can cause inflammation and irritation but not blindness irritation ወይንም inflammation ሊያመጣ ይችላል ነገር ግን ምን ያመጣም blindness አያመጣም ማለት ነው blindness የሚያመጣው ኦንኮሴርካ vulvulus ነው እንዳትሸወዱ ሎአሎዋ አይዋርም ነው ነገር ግን blindness አያመጣም ማለት ነው እሺ ላብራቶሪ ዳያግኖሲሱን ስናይ ማይክሮፊላሪያ ማለት ኤምኤፍ ከዚህ በፊት ባሉ ቪዲዮዎች ነገራችኋለሁ ማይክሮፊላሪያ ኢንስቴንት ብለድ ፊልም ቢኤፍ ቴክ ዲሪንግ ዴይ ታይም ላይ ወስደን ብለድ ፊልም መስራት በጂምሳ ወይም በሄማቶክሲሊን ስቴን ማድረግ ማይክሮፊላሪያውን ማየት ምን ይመስላል ማይክሮፊላሪያ በሚቀጥለው ስላይድ እናያለን ኦኬዥናሊ ዘ ማይክሮፊላሪያ ካን ቢ ፋውንድ ኢን ጆይንት ፍሉድ ላይ እንደነ ሳይኖቪያል ፍሉድ አካባቢ ላይ ማይክሮፊላሪያ ሊታይ ይችላል ማለት ነው ይሄ የመገጣጠሚያ አካል ቅባት ወይንም ፍሉዱን ላይ ሊታይ ይችላል ማለት ነው ይሄ ማይክሮፊላሪያ ዲፈረንሺዬሽን ፍሮም ማንሶኔላ ሪኳየር ሄማቶክሲሊን ስቴን አያችሁት አይደል ዲፈረንሺዬሽን መለያ ከፈለጋችሁ ከማንሶኔላ ፐርሲስተንስ ጋር ለመለየት ከፈለጋችሁ ዲፈረንሻል ስቴኑ ማን ነው ማለት ነው ሄማቶክሲሊን ይሆናል ማለት ነው ሎአሎዋን ከማንሶኔላ ፐርሲስተንስ ለመለየት ስትፈልጉ ለምን ብትሉ ሺዙን በትክክል እንድናየው ማለት ነው ስለዚህ አሁን እዚህ ጋር እንደምትመለከቱት ጂምሳ ስቴን ነው ይሄኛው ደግሞ ሁለቱ ምትያቸው እነኚህ ሄማቶክሲሊን ስቴን ናቸው ማለት ነው ስለዚህ በዚህ ስቴን መለየት ይቻላል ማለት ነው ሎአሎዋንና ማንሶኔላ ፐርሲስተንስን የምንለየው ሎአሎዋ ሺዝድ ነው ምክንያቱም ኒኩሎሊዎቹ ሺዝድ ናቸው ማለት ነው ሪላቲቭሊ ዴንስ ኒኩላር ኮለመናል ዴንስ ነው ጥቅጥቅ ያለ ኒኩሊ ነው ያለው ኒኩላር ክሮማቲን ነው ያለው ማለት ነው ቴል taper and frequently coiled ነው ጠቅለል ያሉ ታፐርድ የሆኑ ቴሎች ናቸው ታፒርስ የሆኑ ቴሎች ናቸው ያሉት ማለት ነው ኒኩሊሊዎቹ እንደገና extend the end of the tail ይሄ የምትመለከቷቸው ኒኩሊሊዎች ማለት ነው እስከ ጭራው ጫፍ ድረስ ነው የሚገኙት ማለት ነው ስለዚህ ሺዝድ ነው ኒኩሊሊዎቹ እንደገና frequently coiled ነው ማንሶኔላ persistence ስንመለከተም ስሞለር ዛ ሎአሎዋ ከሎአሎዋ ያንሳል ኖ ሺዝ የለውም ብለንት ቴል ነው ያለው ይሄኛው ታፒርስ የሆነ ቴል ነው ያለው ማለት ነው which ኒኩሊ extend to the end of the tail ነው ይሄ ደግሞ ያመሳስላቸዋል ማለት ነው ኒኩሊዎቹ እስከ ቴሉ ድረስ extend መሆኑ ማለት ነው ስለዚህ ጋር ስትመለከቷት ይሄንን ይመስላል ማለት ነው ሎአሎዋ በጣም ዴንስ የሆነ ነው የምትመለከቱት ማይክሮፊላሪያል ማንሶኔላ ፐርሲስተንስ ደግሞ ስትመለከቱት ከዚህኛው ያንሳል ማለት ነው ስንመለከተው ማለት እዚህ ስዕሉ ላይ እንደምትመለከቱት ሳይሆን ስሞለር ዛ ሎአሎዋ ነው ከሎአሎዋ ያንሳል እዚህ ስዕሉ ላይ ዙም የተደረገ ስዕል ስለሆነ ነው ማለት ነው እሺ እንግዲህ በጣም ነው ማመሰግነው አሁን ደግሞ ሪቨር ብላይንድነስ የሚያመጣውን ኦንኮሴርካ ቮልቭለስን በክፍል 19 እንመለከታለን በድጋሚ ከኔ ጋር ስለሆናችሁ አመሰግናለሁ ለሌሎች እንዲደርስና በየቴሌግራም ግሩፑ ላይ እዚህ ከታች በዲስክሪፕሽን ቦክስ አካባቢ እንደምትመለከቱት ሼር የሚል አለ በየቴሌግራም ግሩፓችሁ ላይ ሼር አድርጉልኝ አመሰግናለሁ ወዳችኋለሁ